ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ቺክን በብሮኮሊና በሌሎች አትክልቶች እንዴት እንደጠብሰን መመገብ እንደምንችል እናያለን። አብራችሁን እስከ መጨረሻ ቆዩ። መጀመሪያ ሶስ እናዘጋጃለን። ሶሱ እንግዲህ ትንሽ ራይስ ቪኔጋር፣ ሶያ ሶስ፣ ኦይስተር ሶስ እና አንድ የሻይ ማንኪያ ስኳር አድርጌ ቀላቅዬ አስቀምጣለሁ። ሌላ መቀላቀለውና ማስቀምጠው ነገር ደግሞ አንድ ማንኪያ ኮርንስታርች አድርጌ ከዛ ውሃ ትንሽ 1-2 ማንኪያ ወይ 3 ማንኪያ አካባቢ አድርግና እሱንም ትንሽ በጥበጥ አድርጌ አስቀምጠዋለሁ። በኋላ ላይ እንጨማምራቸው ነገሮች ናቸው ማለት ነው። መጥበሻዬ ላይ ትንሽ ዘይት አድርጌ አግያለሁኝ። አሁን እንግዲህ የማሪኔት ያደረኩትን የተከተፈ ቺክን ጠብሳለሁ ማለት ነው። ይሄንን እንግዲህ ትንሽ ጎልደን ነገር እስኪሆን ድረስ ጠበስ አደርገውና አወጣዋለሁ። ትንሽ ነጭ ሽንኩርትና ዝንጅብል የተፈጫለኝ እሱን ጨምርበታለሁ። ከዛ በኋላ አወጣዋለሁ ማለት ነው። ካወጣው በኋላ እንግዲህ ምንድነው ማድረግ የምጀምረው? ቬጂቴብሎችን ደግሞ መጠባበስ ጀምራለሁ። ቺክኑ በስሎልኝ አውጥቼዋለሁ። እዚህ መጥበሻ ላይ ደግሞ ሽንኩርቴን ትንሽ በሰል እንዲል አደርጋለሁ። ይሄንን ካደረኩ በኋላ ካሮት አለኝ፣ ካሮቱን ጨምራለሁ። ብሮኮሊ አለኝ፣ ብሮኮሊ እና መጨረሻ ላይ ሁሉን ነገር ከጨማምሬ ከጨረስኩ በኋላ መጨረሻ ላይ ማደርገው ዝኩኒ አለኝ። ዝኩኒ ቶሎ በስል ስለሚል ሙትት እንዳይለብኝ መጨረሻ ላይ ጨምራለሁ። ካሮትና ብሮኮሊን ጨምሬያለሁኝ። አሁን ትንሽ ቁንዶ በርበሬና ትንሽ ጨው አደርግበታለሁ። ከዛ ትንሽ ከደን አድርጌ ድርቅ እንዳይል በሰል እንዲልልኝ ማለት ነው አደርገዋለሁኝ። እንግዲህ አብራችሁን ቆዩ እስከ መጨረሻው።
እንግዲህ እንደዚህ እንደምታዩት ትንሽ ከደን አድርጌ ከፍቼዋለሁኝ። ጥሩ ሆኖልኛል። አሁን ቺክኑን ጨምራለሁ። ቺክኑን ከጨመርኩ በኋላ ቅድም የቀላቀልኩትን ከሶያ ሶስ ጋር አድርጌ እሱን ጨምራለሁ። ከዛ ይሄን ከቀላቀልኩ በኋላ ደግሞ ኮርን ስታርቹ ጨምርበታለሁ። እሱንም የበጠበጥኩትን ኮርን ስታርች ጨምራለሁ። ከዛ እንግዲህ ያው እየበሰለ ነው። ብዙ መቆየት አይፈልግም። ቆንጆ ሆኖ እየበሰለ ነው። ጣዕሙ ቆንጆ ነው የሚሆነው። እንግዲህ አብራችሁ ቆዩ። ውድ ቤተሰቦች እንግዲህ ቬጂቴብሉ እየበሰለ ለመውጣት እየተዘጋጀ ስለሆነ የከታተፍኩትን ዝኩኒ ጨምሬያለሁኝ። በጣም እንዳይበስል ያው እንፋሎቱ ራሱ ስለሚያበስለው ብዙ ሳላቆይ እንዲወጣ አድርጓለሁ ማለት ነው። ይሁንን የመሰለ እንግዲህ በጣም ቆንጆ ጤናማ የሆነ የተመጣጠነ ምግብ መመገብ እንችላለን። እንደዚህ ፈጠን ያለ አሰራር ሰርተን ማለት ነው። ጾመኞች ከሆናችሁ ቺክኑን ማስቀረትና ሌላውን በዚህ መልኩ መስራት እንችላለን። በጣም ቆንጆ ጣፋጭ የሆነ በቶሎ የሚደርስ ምግብ ነው። እንግዲህ ይሄንን ከፈለገን ከሌላ ከራይስ ጋር እኔ ከራይስ ጋር ነበር ያቀረብኩት። ከራይስ ጋር አድርገን ካልሆነም ደግሞ እንደዚሁም ራሱ መመገብ እንችላለን። ከምንፈልገው ጋር እንደ ሳይድ አድርገን መመገብም እንደዚሁም ራሱን መመገብ እንችላለን። ይሄው እንዴት እንደሚያምር ውድ ቤተሰቦች እንግዲህ እንደዚህ እንደምታዩት የሚያምር ቆንጆ በጣም ብስል ያላለ ቬጂቴብል በቺክን ሰርተናል ማለት ነው። እንደምትወዱት እርግጠኛ ነኝ። በቤታችሁ ሞክሩት። ጾመኞች ከሆናችሁ ቺክኑን አስቀርቶ ሌላውን መስራት ይቻላል። ፈጣን በጣም ቀላል የሆነ አሰራር ነው። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ ተመልሼ እስከምመጣ ሁላችንም በያለንበት ሰላም እንሆን። መልካም ቀን።